ቁርአን የወረደው ከ600 ዓመት ኢየሱስ ክርስቶስ ከሞተ ከ600 ዓመት በኋላ ነው። ለምሳሌኛ ደግሞ ባይብል መጽሐፍ ቅዱስ ለኛ ምናምንበት መጽሐፍ ደግሞ በዛን 600 ዓመታት ያህል በመላው ዓለም ተሰራጭቶ በጣም ብዙ በሚሊዮን የሚቆጠር ሰው ያመነበትና ኢየሱስ ክርስቶስን እንደ አምላካችን ነው ብለን እኛ አሁንም አምላካችን ነው ኢየሱስ ክርስቶስ የኛ አምላክ ነው ብለን ያመን ከ600 ዓመት በኋላ እንዴት እስከ 600 ዓመት ይሁሉ ሰው ሲሳሳት እንዴት ነው ፈጣሪ ይሁሉ ሰው ወደ ተሳሳተ መንገድ ሲሄድ ድረስ ፈጣሪ ከሆነ ትክክለኛ አምላክ ከሆነ እንዴት ተጠበቀ? በጣም ጥሩ። አንደኛ ከክርስቶስም ጊዜ ጀምሮ እስካሁንም ድረስ መጽሐፉ ላይ እኔ አምላክ ነኝ አምልኩኝ ያለበት ቦታ የለም። ስለዚህ እሺ አንድ እባክህን ኤቢ እንድታወራ ድል ሰጥተህ ደግሞ አዳም። እሺ ላዳምጥ። መጽሐፉ ላይ ከዛን ጊዜ ጀምሮ እስካሁንም ድረስ ኢየሱስ ክርስቶስ አምልኩኝ እኔ አምላካችሁ ነኝ ብሎ የተናገረበት ቦታ የለም። ስለዚህ በእርሱ ላይ ምንም አምላክ የሚወቀስበትና የሚጠየቅበት ነገር የለውም። ይህ ነው ባጭሩ። አሁንም ማለት እሺ እንደዚህ ካልከኝ ማለት ነው። ለምሳሌ ኢየሱስ ክርስቶስ እኔ አምላክ ነኝ አላለም ብለሃል። እሺ እየሰማኸኝ ነው? እኔ አምላክ ነኝ አላለም ብለሃል። እኔ አምላክ ነኝ ማለት ቀጥታ አሁን በቀጥታ ትርጉሙ እኔ አምላክ ነኝ ቀጥታ እንደዚህ አይነት ቃል የለም መጽሐፍ ቅዱስ ላይ ማለት ነው። እኔ አምላክ ነኝ አምልኩኝ የሚል ቃል የለም። ግን አሁን እኛ እንደ ዕውቀት ክርክር ሳይሆን እንደ ሐሳብ ልንስማማ ከሆነ መጽሐፍ ቅዱስ ላይ አንተ የሆነ ጥቅስ ስትጠቅስልኝ እኛ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ወደ ምድር የመጣው ፍጹም ሰው ፍጹም አምላክ ነው ብለን እናምናለን። አንተም ትሞግተኛውን ፍጹም ሰው ሆኖ የተናገራቸው ንግግሮችና ድርጊቶችን ይዘህ ትሞግተኝ ትችላለህ። ግን ደግሞ እኔ ቃልም በእኔ ነበረ ቃል እግዚአብሔር ነበረ ሚል መጽሐፍ ቅዱስ ላይ ተጠቅሷል። ይሄን እንዴት ተረጉመዋለህ? ኢየሱስ እኔ ቃል ነኝ ብሎ የተናገረበት ቦታ የለም። አንድም ቦታ ላይ እኔ እግዚአብሔር ቃል ነኝም አላለም። መጀመሪያ እንተማመንና እኔ እግዚአብሔር ቃል ነኝ ሳይሆን ቃል በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ እንዴ ኢየሱስ ክርስቶስ የፈጣሪ ቃል ነው ብለን ነው የምናምነው እኛ። የአላህ ቃል ነው ይላል ቁርአን ላይ። ላመዛዝ ነው ቁርአን ላይ ያለውን በነገራችን ላይ ቁርአን ላይ ያለው ኢየሱስና እኛ መጽሐፍ ቅዱስ ላይ ያለውን ኢየሱስ ራሱ አንድ ማድረግ አልችልም። አንተ የምታምነው ኢየሱስና መጽሐፍ ቅዱስ ላይ ያለው ኢየሱስ አንድ አይደሉም። እኔ ላስረዳ አይደለም ቁርአን ያለውና ቁርአን ላይ ያለው ኢሳ የምትሉትና መጽሐፍ ቅዱስ ላይ ያለው ኢየሱስ ክርስቶስ የሚለው ኢየሱስ የሚለው አንድ ነው ብዬ አላምንም እኔ በራሴ ማለት ነው። ወደዛ ወደ ቁርአን ሳትሄድ በፊት እያልኩህ ነው። እኔ ደግሞ ሌላ ትልቅ ሰርፕራይዝ ላድርግህ። ያንተ እምነት ስለ ክርስቶስ ያለህ እምነትና የክርስቲያኖች አመለካከት መጽሐፍ ቅዱስ ላይ ያለው ጋር በፍጹም አይገናኝም። የሰማይና ምድር ያክል ይራራቃል። አታውቁትም? አያውቃል። ለምንድን ነው የማይገናኘው? እሺ ላስረዳ። የመጽሐፍ ቅዱስ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ አላስተማረም። እናንተ ግን የያዛችሁት ኢየሱስ ክርስቶስ ክርስቲያኖች አምላክ ነኝ አምልኩኝ ብሏል ብላችሁ ታመልኩታላችሁ። የቱ ጋር ነው የመጽሐፍ ቅዱስ እኔ አምላክ ነኝ አምልኩኝ ብሎ ያስተማራችሁ? አንደኛ ክርስቶስ እኔ አምላክ ነኝ አላለም እኮ ቀጥታ ቃል ተጠቅሞ እኔ አምላክ ነኝ አላለም። ቃል ተጠቅሞ ነው ማለት ግን ሚስጥር አሉ በሚስጥር የሚፈቱ አሉ። እኔ አምላክ ነኝ ብሎ የተናገረው ተገልጿል መጽሐፍ ቅዱስ ላይ ወይንስ አልተገለጸም? እንደዛ የሚል ቀጥታ ቃልማ እኮ የለም አልኩ። እኔ አሁን ልከራከር አይደለም እኔ እኮ አምኛለሁ። እንደዛ የሚል ቀጥታ እኔ አምላክ ነኝ የሚል ቀጥታ ቃል እንደዚህ አሁን በአማርኛው የተጻፈ እኔ አምላክ ነኝ የሚል ፈልግ አምጣልኝ ብትለኝ የለም። እሺ አሁን ላስረዳ። ጥሩ ጥያቄ አንስተሃል። አሁን መጽሐፍ ቅዱስን አንተ በፈለከው ልትተረጉም አትችልም። ግን የኛ አባቶች እኔ አሁን ዕውቀት ኑሮኝ አይደለም እዚህ ልከራከር ሳይሆን የገባው መጀመሪያ ልጠይቅህ ነበረ ወደ እንትን ዞረ እንጂ እኔ ዕውቀት ኑሮኝ አይደለም። ግን እኔ ላስረዳሽ። አሁን ቃል የሚለውን ነገር ላስረዳ። እንደው እውነትን ማወቅና መረዳት የሚፈልግ ሰው ካለ የክርስቶስ ቃል ነው ወይስ አይደለም በሚለው ጉዳይ ለምንስ ቃል ተባለ በሚለው አይ በነገራችን ላይ ሁሴ ይቅርታ እኔ ስለ ክርስቶስ እኔ ካንተ ጋር መማር የምፈልገው ካንተ ጋር ማወቅ የምፈልገው ስለ ክርስቶስ ስለ ኢየሱስ ክርስቶስ አይደለም። ምክንያቱም አንተ በቂ ዕውቀት ስለ ኢየሱስ ክርስቶስ አለ ብዬ አላምንም።
እምነትም አይደለም። እሺ ከአዳምጠኛ በክርስቶስ ያላቸው እውቀት ባታወራድ እና ባላበላልጥ ደስ ተሻለ እንደማውቀው አሁን እያስረዳህ ነው። ከዚያ መካከል በጣም በርካታ አይደለም። አሁን እኔ ቁርአንን በፈለኩት መንገድ ተርጉሜ ለሰው ማስተማር እችላለሁ። እኔ መቼ ነው መጽሐፍ ቅዱስን በራሴ የተረጎምኩ? አልተረጎምኩም። ቃል በቃል ነው እንዳውም ያሳመንኩ። እኔ አምላክ ነኝ ብሏል ወይ ስልህ አላለም። አምልኮ ብሏል ወይ አላለም። አሳምነኸኝ አይደለም እኮ እሱዬ። ኧረ እንደዚህማ አትበል እንጂ አሳምነኸኝ አይደለም። እኔ ያልኩህ በአማርኛ የተጻፈ እኔ አምላክ ነኝ የሚል ቀጥታ የሆነ ቃል እኮ ነው የምልህ። ቀጥታ የሆነ ቃል እኔ አምላክ ነኝ የሚል ቃል የለም። ግን የተለያዩ በሚስጥር የሚፈቱ ወይም እንደዛ አይነት ቃሎች አሉ። ግን አንተ ያልከኝ ነው እኔ አምላክ ነኝ የሚል ቃል ብቻ መጽሐፍ ቅዱስ ፈልገህ አምጣልኝ ስላልከኝ ነው የለም ያልኩህ እንጂ የፈጣሪና አምላክነት እየካድኩኝ አይደለም። ገብቶሃል? እኔ ደግሞ እዚህ የገባሁት ደግሞ እኔ ስለ ኢየሱስ ክርስቶስ ከአንተ ልሰማ ሳይሆን እኔ አንዳንድ ሳነብ አልገባኝ ያሉት እንትኖችን ልጠይቅ ነው የገባው እንጂ ስለ ኢየሱስ ክርስቶስ ከአንተ ልማርም አልችልም። በቃ መማር ማስፈልግ ከሆነ ጥያቄን ጠይቀኝ እና ሌሎች እናስተናግዳለን። እሺ አንድ ሰው ሰላት አወረደ ስንል ምን ማለት ነው? ይሄን ብቻ ማለት ነው። ውዳሴን አወረደ። በሶላት አወረደ ሲባል ጊዜ ከአላህ ሱብሓነሁ ወተዓላ ውዳሴን ጠየቀ ለነብዩ ሰለላሁ ዐለይሂ ወሰለም እንዲያወርድላቸው። አምላክ ሆይ ሶላትን እሺ አላህ ይሰግዳል? አላህ አይሰግድም። እሺ አላህና መላእክቱ በነብዩ ላይ ሰላት አወረዱ ሲል ምን ለማለት ፈልጎ ነው? አላህ በነብዩ መሐመድ ላይ ውዳሴውን አሰፈነ ማለት ነው። ከመላእክቶችና ሰላት አወረዱ። አሁን ሰገደ ለአምላክ አልከኝ እኮ መጀመሪያ ትርጉሙ ነገርከኛ። አወረደ ማለት ሰላት ሰገደ። እኔ ሰገደ አላልኩም። ሰላት አወረደ ማለት ትርጉሙ ምንድነው? ስለ ምንድነው ያልከኝ? ውዳሴን አሰፈነ ማለት ነው። ውዳሴን አሰፈነ ማለት አይ እንዴ ትርጉሙ ማለት አወደሳቸው እርሳቸውን ማለት ነው ከመላእክቶች ዘንድ የእርሳቸውን መልካምነት። እሺ አሁን ለምሳሌ ኡስታዝ እሱ አሁን አንተ ስትሰግድ ምንድነው ሰላት አወረድኩኝ ነው የምትል? ምንድነው የምትል? እኔ ደግሞ በነብዩ ሰለላሁ ዐለይሂ ወሰለም ላይ አላህ ውዳሴን እንዲያሰፍን እርሱን ለመንኩት ማለት ነው። አላህ ላስረዳሽ አዳምጠኝ። አንድ ሰው መጣና ወደ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ጥያቄ ጠየቃቸው። አንተ የአላህ መልእክተኛ ሆይ በእርሱ ላይ ሶላት እንድናወርድ አዞናል በቁርአን ላይ፣ እንዴት ነው ሶላት የምናወርደው ብሎ ጠየቃቸው። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢነላህ አመረና አን ኑሰሊ ዐለይከ ፈከይፈ ኑሰሊ ዐለይከ አላቸው። አላህ በእርሱ ላይ ሶላትን እንድናወርድ አዞናል፣ እንዴት ነው በእርሱ ላይ ሶላትን የምናወርደው ሲላቸው፣ አሁን አንተ እንደተረዳኸው ለእኔ ስገድልኝ ማለት ነው ብሎ አልመለሱለት። ላ ታዲያ ምን ማለት ነው? ቁሉ አሉት፣ በል አሉት። ሲጀመር ንግግር እንደሆነ ተናገሩት። اللهم صل وسلم على نبينا محمد አምላካችን አላህ ሆይ በነብዩ መሐመድ ላይ ውዳሴህን አስፍር ብላችሁ እርሱን ነው የምትጠይቁት ብለው ነገሩት። ይላል ስለዚህ እኛ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሶላት አወረድን ማለት አምላካችን አላህ በእርሳቸው ላይ ውዳሴውን እንዲያሰፍን